ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በጎጃም በአብዛኛው አካባቢ ከባድ ውጊያ ሲደረግ ዋለ። ከተሞች በቁጥጥር ስር መዋላቸው ታውቋል። የአማራ ፋኖ በጎጃም በባህር ዳር ዙሪያ በአዴት በፍኖተ ሰላም በቡሬ በቲሊሊም ከአብይ አህመድ ሰራዊት ጋር ብርቱ ፍልሚያ ማድረጉን የደረሰን መረጃ ያመለክታል። የአማራ ፋኖ በጎጃም ከአራት በላይ ክፍለ ጦሮች በተሳተፉባቸው የዛሬዎቹ ውጊያዎች ፍኖተ ሰላምንና ቲሊሊን ጨምሮ ቁልፍ የሆኑ አካባቢዎችን ከአገዛዙ ሰራዊት ላይ በመንጠቅ በቁጥጥር ስር መደረጋቸውን በመግለጽ አስፈላጊው ተልኮ ከተፈጸመ በኋላ ከተሞችን የመልቀቁ እንቅስቃሴ እንደሚደረግ ነው የቋሪት ቀጠና የፋኖ ከፍተኛ አመራር አባል ለአንከር ሚዲያ የገለጸው። በሰው ኃይልና በመሳሪያ ከፍተኛ ኪሳራ የደረሰበት የአብይ አህመድ ሰራዊት በፍኖተ ሰላም የገነባው ጠንካራ ምሽጉ መሰበሩን አርበኛ በለጠ አብርሃም የወንዳወቅ ገረመው ብርጌድ የፖለቲካ ጉዳዮች ኃላፊ ገልጿል። በአጠቃላይ በማክሰኞ ዕለቱ ውጊያ አገዛዙ ከፍተኛ ጉዳት ደርሶበታል። ዝርዝር ውጤቱን በሚቀጥሉት ቀናት እናሳውቃለን ብሏል አርበኛ በለጠ። ዛሬ እንግዲህ በዋናነት የስበት ማዕከሉ የትግላችን ዋና የዞኑ መናገሻ የሆነችው ፍኖተ ሰላም ነው በዋናነት የነበረው። እዚህ ውጊያ ላይ እንግዲህ ነበልባሎቹ የጽናት ተምሳሌት የሆኑት የገረመው እንዳውቅ ልጆች እንግዲህ ከ50 ኪሎ ሜትር በላይ አቋርጠው ከሌሎች ወንድሞቻቸው ከ5ኛ ክፍለ ጦር ወንድሞቻቸው ጋር በመሆን ውጊያ እያካሄዱ ነው ማለት ነው። እንግዲህ በዚህ አቅጣጫ አረንዛው ዳሞት ከገረመው እንዳውቅ ብርጌድ ጋር በመቀናጀት የሚገርም ስራ እየሰሩ ነው ፍኖተ ሰላም ላይ ማለት ነው። ከውህዲት ወንበርማ ናልፈው ኦዲቶች የወንበርማ ጀግኖችም ያው የ5ኛ ክፍለ ጦር አካል ቢሆኑም አብረው ቡሬን ከበው የቡሬን መከላከያ በቀበሮ ጉድጓድ እንዳይወጣ እያደረጉት ነው። እንግዲህ ቲሊሊ ውጊያ አለ ዛሬ በቲሊሊ ከፋኖ የ3ኛ ክፍለ ጦር ጀግኖች የአገው ምድር ጎጃም ልጆች እያስጨነቁት ነው ማለት ነው ማንኩሳ። በዚህ ደግሞ እንደገና የፍኖተ ሰላምን ኃይል ለመቀነስ ሲል በአዴት አቅጣጫ ወደ ቋሪት ለመግባት ሙከራ የሚያደርገውን ኃይል ደግሞ የገረመው ወንዳውቅ ልጆች ተቀንሰው በመምጣት ከ1ኛ ክፍለ ጦር ጋር እየተቀናጁ በተለይም ደግሞ ውጊያ የማይሰለቸውና የጽናት ተምሳሌት የሆነው የቋሪት የደጋማው ክፍል በንቃት ወጥቶ ወደ ፍኖተ ሰላም አቅጣጫ ትኩረቱን ማድረግ እንዳለበት የገረመው ወንዳውቅ ብርጌድ ልጆች ያንን ሚዛን ለማስቀልበስ የመጣውን ኃይል ገትረው ይዘውትሏል ማለት ነው። ስለዚህ ዛሬ መሳይ በጣም በሚገርም ሁኔታ 5ኛ ክፍለ ጦር ሙሉ ከውህዲት እስከ ደንበጫ ድንበር ድረስ ውጊያ አለ ማለት ነው። በጣም ሰፊ ከቨሬጅ ነው ያለው። ይሄ በጣም ሰፊ ነው። አሁን ፍኖተ ሰላም በእኛ ቁጥጥር ስር ላለች ማለት ነው። ምናልባት አካባቢዎችን በተመለከተ ቲሊሊም ሌሎች አካባቢዎችም ያለው ሁኔታ ከተማውን ከመቆጣጠር ባለፈ የተለየ ኦፕሬሽን እየተካሄደም እንዳለ መረጃዎችን እንሰማለን። ምናልባት ከተማውን ተቆጣጥሮ የመቆየት ወይስ ኦፕሬሽኖቹን አጠናቆ የመውጣት ነው እንቅስቃሴ እየተደረገ ያለው? በፋኖ የትጥቅ ትግል ውስጥ ከተማ መቀመጥ ምናልባትም የታጣቂን ስነ ልቦና በማስነስና ተስፋ አስቆራጭ የሆኑ የመዝናኛ ቦታዎችን ማብዛት ካልሆነ በስተቀር መሳይ በትጥቅ ትግል ውስጥ ከተማ አይመከርም። በግል ከተማ የምንገባው እንዳልሆነ መንግስት ተዝናንቶ ስብሰባ ሲመራበት የነበረ ተቋም በሱ ቁጥጥር ውስጥ እንዳልሆነ ለማሳየት ካልሆነ በስተቀር አንድ በግልጽ የምነግር መሳይ ለምሳሌ መከላከያ ፍኖተ ሰላም ቢለቀው ከተማ ገብተን መቀመጥ አንፈልግም። እኛ ሌላ መንገድ አለን። ይሄው ቋሪት ተለቀቀ። ቋሪት ሲለቀቅ ቋሪት አልተቀመጥንም። እኛ 50 ኪሎ ሜትር ተጉዘን 50 ኪሎ ሜትር ላይ ነው ሄደን ቁጭ ያልነው። ሰው ምንድነው ከተማ የምንገባው ለልዩ ኦፕሬሽን ነው። ኦፕሬሽናችን ምንድነው? እኒህ አጋሰስ የሆኑ ሆዳሞች የብልጽግና አሽከሮች ሲዶልቱት የነበረን ዱለታ ህዝቡን ሲሸውዱት የነበረን የማጭበርበር ቃላት ዜሮ እንደሆነ ለማሳየት ብቻ እንጂ ከተማ ገብተን ልንቀመጥ አይደለም። እንደው በምርኮ ደረጃ በኪሳራ ደረጃ የሚጠቀስ ነገር አለ ዛሬ በተለያዩ አካባቢዎች ከተደረጉ ውጊያዎች አንጻር? በቁጥር አሁን መሳይ ቅድም ስትደውልልኝም ገና እዚያው ላይ ስለነበርኩኝ ነው አልተመቸኝም ያልሁና ሬሳ ማንሳት አልቻለም። በነገራችን ላይ በተለይ በፍኖተ ሰላም አቅጣጫ በገወቻ የሚባለው እንግዲህ ገወቻ ሲባል ሰምተህ ከሆነ ገወቻ ማለት አባይ ድረስ ሊዘልቅ የሚችል በጣም ኮረብታማ የበዛበት ቦታ ነው። እዚያ አካባቢ ሬሳቸውን ማንሳት አልቻሉም፣ ቁስለኛቸውን ማንሳት አልቻሉም። ነገር ግን የምርኮ መጠን በቁጥር ላይ የተመሰረተ ለማድረግ እንግዲህ ወንድሞቻችን በተለይም ደግሞ ዘመቻውን የሚመሩት ወንድሞቻችን የጠላትን ኪሳራ አሁን እንትን እያሉት ስለሆነ በቁጥር የተደገፈ መረጃ እንሰጣለን እንጂ መከላከያ እንጂ ይህንን ምሽግ እኮ መሳይ ጊዜ በላይ አርሶ አደር ጭምር እያስቆፈሩ የገነቡት ምሽግ እኮ ነው። ኮንክሪት ምሽግ እኮ ነው። በቃ ይሄ 23 አለ፣ ቢኤም አለ፣ ሞርተር አለ፣ ዲሽቃ አለ። እሱ እያለ እንኳን አንድም የአድማ ብተና እና የመከላከያ ራሳቸው እንኳን የማይታይበትን ምሽግ እኮ ነው ለቀው የሮጡ። አስባል በቁመታቸው ልክ ቆፍረው የቡድን መሳሪያ ይዘው የተማመኑበት አርሶ አደር ሳይቀር አስገድደው የቆፈሩት ምሽግ ነው ለቀውት የሮጡና በርካታ ሙትና ቁስለኛ አለ። ነገር ግን ደግሞ በቁጥር ይህን ያለው ለማለት አሁን እቸገራለሁ። ሲጀመር ጠላት ፋኖ ጋር ገጥሞ የፋኖ ጥይት እንደምታውቀው ከነሱ የሚቀበለውና ከህዝብ የምናገኘው ነው። ይህንን ጥይት ደግሞ ዝም ብሎ በግምት አይተኮስም። የሚተኮሰው ጥይት ጠላት ላይ እንደሚያርፍ እነሱ
እነሱም ያውቁታል። በነገራችን ላይ የፋኖ ጥይት ራስን ብቻ ነው ይመታ፣ ግንባር ብቻ ነው ይመታ፣ ሌላ አካል እንኳን አይመታም። ምንድነው ችግራቸው እያሉ እኮ ይናገራሉ የተማረኩትና በምርኮ ደረጃና በማቴሪያልም በሰው ኃይልም የተማረከውን ነገ ምናልባትም ልሰጥ ይችላል ማለት ነው። ይህ በእንዲህ እንዳለ በወሎ ቀጠና የፋኖ ኃይል ድል መቀዳጀቱን አስታወቀ። ቁልፍ የሆነችዋን የጊዳን ወረዳ መቀመጫ ሙጃ ከተማን ፋኖቹ መቆጣጠራቸው ታውቋል። በተለያዩ የደቡብና የሰሜን ወሎ ቀጠናዎች በርካታ ውጊያዎች መደረጋቸውን የአማራ ፋኖ በወሎ ህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ለአንከር ሚዲያ ገልጿል። በሙጃው ውጊያ በርካታ የአብይ አህመድ ሰራዊት አባላት ሙትና ቁስለኛ መሆናቸውን የጠቀሰው አርበኛ አበበ በሙጃ ከተማ አስፈላጊው ኦፕሬሽን ከተፈጸመ በኋላ በቅርበት ዙሪያዋን ከበው እንደሚገኙ አመልክቷል። ያገዛዙ ወታደራዊ ተሽከርካሪዎችና ዲሽቃ የተጠመደበት መኪና ከነ መሳሪያው የወደመ ሲሆን ወሳኝ ሰነዶችን በመውሰድ አገዛዙ የሚጠቀምባቸውን የፓርቲ ዶክመንቶች ደግሞ በማቃጠል ከሙጃ ከተማ መልቀቃቸውን አርበኛ አበበ ከአንከር ሚዲያ ጋር በነበረው ቆይታ ገልጿል። ወሎ ቤት አማራ የአማራ ፋኖ በወሎ በቀጠለው የህልውና ተጋድሎ በዛሬው ዕለት የተለያዩ ቦታዎች ላይ ደቡብ ወሎ ዞን ላይ ምዕራቡ አቅጣጫም ላይ ሰሜን ወሎ ወደ ላስታና ራያ መካከል ጥራሪ ወይም ጊዳን ላይ በጣም በርካታ ተጋድሎች ተደርገዋል። ከመጀመሪያው ስነሳ በደቡብ ወሎ ዞን አማራ ሳይንት ምዕራብ ወሎ ኮር ማለት ነው መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ ላይ በጣም ጠንካራ የሚባል ባንዳ ላይ ስራ ሰርተዋል። ዛሬ መቅደላ ወረዳ ላይና ዴንሳ የሚባል ከተማ ላይ ማለት ነው። ሁለቱም አካባቢዎች ላይ ለአመታት ማለት ነው ለአንድ አመት ከምናምን ስንለምናቸው የኖሩ ባንዳዎችን ያለምንም ተስፋ መቁረጥ በፍጹም ትዕግስት የአማራን ህዝብ ዘር ማጥፋት እየፈጸመ ካለው የአብይ አህመዱ የአንድ ቡድን አገዛዝ ጋር መወገን የለባችሁም፣ ህዝባችሁን ምሰሉ፣ ወገናችሁን ምሰሉ በሚል ያለምንም ተስፋ መቁረጥ ስንለምናቸው ኑረን ነበር። ይህንን ትመናችንን ጭምር ወደ ጎን በመተው ከአገዛዙ ጋር ሆኖ ህዝባችን ላይ ዘር ማጥፋት እየፈጸሙ የነበሩ ባንዳዎች ላይ በጣም ጠንከር ያለ እርምጃ በመውሰድ በርካታ ሙትና ቁስለኛ የተደረገበት ለሌላውም አስተማሪ ቅጣት የሰጠንበትና በርካታ ድሎችን የተጎናጸፍንበትን ውጊያ አከናውነናል ማለት ነው ሁለቱ ቦታዎች ላይ። ከዛ በዘለለ ሰሜን ወሎ አጠቃላይ ከራያ ጀምረህ ላስታን አልፈህ እስከ ደቡብ ጎንደር ድረስ እስከ እብናት ድረስ ባለው መስመር ላገዛዙ በጣም ወታደራዊ ገዢ መሬት የሚባለው አንዱ ጊዳን ወረዳ ዋና መቀመጫው ሙጃ ከተማ ነው። የሙጃ ወረዳ ለአንድ አመት ከምናምን ያክል ብዙ ትኩረት አልሰጠነውም ነበር። እዛው ላይ እንደተንጠለጠለ ነው የነበረው። ጠላት ይገቡበታል የሚል ስጋት አልነበረውም እና ጠላት ከበባም ስናደርግ ያው የተለመደ ነው እንጂ ይገባሉ ብሎ አላሰበም። ዛሬ እንግዲህ ንጋት ላይ ማለት ነው ባላሰበበት ከተማዋን ሙሉ ለሙሉ ሰብረን በመግባት ሙጃ ከተማ ፖሊስ ጣቢያውን በመቆጣጠር ሁለት አገዛዙ ይጠቀምባቸው የነበሩ ፓትሮሎችን ሙሉ ለሙሉ ያቃጠልንበት ያወደምንበት ሁኔታ አለ። ከዛ በዘለለ በርካታ ሰነዶችን ወስደናል። የሚጠቅሙንን የአማራን ህዝብ ዘር ማጥፋት እየፈጸሙበት ያለ ሰነዶችን፣ የተረፉትን ደግሞ ለህዝቡ ለማጥቃት የያዙት የመረጃ ሰነዶችን ጭምር ያቃጠልንበት ሁኔታ አለ። አካባቢው ላይ ቀድመን ከበባ በመፍጠር በምዕራብ ወሎ እንደፈጸምነው ሁሉ ያገዛዙ ዙፋን ጠባቂ ሚሊሾች ማለት ነው ያለምንም ተስፋ መቁረጥ ስንለምናቸው የነበሩ ሚሊሾችን እርምጃ ተወስዶባቸዋል። ዛሬ በጣም ብዙ ሙትና ቁስለኛ ነው ያለው። ከ30 በላይ የሚሆኑ ደግሞ የተማረኩ አሉ። በአጠቃላይ በጦር መሳሪያም አጠቃላይ ከ30 እና ከዛ ያላነሰ ክላሽንኮቭ ጅምስሪ የተማረከበት ሁኔታ አለ። በርካታ እንግዲህ ጨበጣ ውጊያ ጭምር ከተማው ድረስ በመግባት ሙሉ ለሙሉ ከተማውን በማስለቀቅ ከከተማዎች እንዲሆኑ አድርገን ከተማው ላይ መስራት ያለብንን በሙሉ ሰርተን መልሰን የከተማውና የከተማውን ዙሪያ አሁንም እየጠበቅን ያለንበት ሁኔታ አለ። ሙሉ ከተማው ላይ መቀመጥ ከዚህ አንጻር እየገቡ ይወጣሉ የሚባል ነገርም ስላለ አገዛዙ ምስለኔዎች ሲያነሱ እንሰማለን እና ከዚህ ጋር ተያይዞ እዛ ቦታ ላይ የማንቀመጠው ከተማ ላይ ያለው ማህበረሰብ በሰፊው በብዛት ተከማችቶ የሚገኝበት ስለሆነ የድሮን እንቅስቃሴም ነበር። ዛሬ ምቹ ሁኔታ ስላልነበረ ነው ጥቃት ያልፈጸመው እንጂ እንቅስቃሴው ነበረ፣ በምድርም በአየርም የነበረው። ከዚህ ጋር ተያይዞ ህዝባችንን ማስጨፍጨፍ ስለሌለብን ነው የወጣ ነው እንጂ ገብተን ከተማውን ተቆጣጥረን መቆየት የምንችልበት ሁኔታ አለ። በርካቶችን ደምስሰን በርካታ አቁስለን በርካታ ማርከን የወጣንበት ጦር መሳሪያም የታጠቅንበት ሁኔታ ነው ያለው። ብዙ ሎጂስቲኮችን ከከተማው ይዘን የወጣንበት ሁኔታ አለ። በዚህ አጋጣሚ በዚህ ውጊያ ያገዛዙ ዙፋን ጠባቂ ሰራዊት ከድልብ አካባቢ ሽፋን ለመስጠት ዙ 23 ይዞ የመጣበት ሁኔታ ነበረ። ጠላት አለበት ብሎ የሚያስበውን የፋኖ ኃይልን ማለት ነው፣ በእነሱ ያው ጠላት ስለሚሉን የፋኖ ኃይል ያለበትን አካባቢ በሚያውቀው መጥቶ ድብደባ ሊፈጽም ሲል ቦታውን ለቀን እነሱ እንዲገቡ ካደረግናቸው በኋላ በዙ 23 መጥቶ ቀጥታ የራሱን ሰራዊት የጨፈጨፈበትም ሁኔታ አለና በዚህ ደረጃ ግራ ተጋብተው ያሉበት ሁኔታ ነው ያለው እና ቦታው በጣም ወሳኝ የሚባል ስትራቴጂክ ቦታ ነው ይታወቃል። ገዢ መሬት ነው። አሁንም ዙሪያውን ሰፍረ
ሰፍረን ያለንበት እንደ ቆቦ፣ ወልዲያ፣ ላሊበላ፣ መርሳ ሁሉ ኦርጌሳ እስከ ውጫሌ ድረስ ከተሞችን ከ3 እስከ 5 ኪሎ ሜትር ርቀት ላይ ከበን እንደተቀመጥነው ሁሉ ሙጃ ከተማም ከፊትም እንደዛን የነበረው አሁንም በዚሁ ከበባ ውስጥ ነው ያለችው ማለት ነው። በቅርቡ በዛው አካባቢ የሚንቀሳቀሰው በሻለቃ ብርሃን የሚመራው ጥራሪ ክፍለ ጦርና በኮማንዶ ዘላለም የሚመራው ተከዜ ክፍለ ጦርም አካባቢው ላይ በስፋት ይንቀሳቀሱበታል። ጊዳን ወረዳ የሚባለውን ሙሉ ለሙሉ ተቆጣጥረው የህዝብ አስተዳደርም ዘርግተው እየተከታተሉት እየመሩት ያለበት ቦታ ነው ያለው። ከተማውንም እንደነገርኩ በቅርብ ርቀት ውስጥ አሁንም በከበባ ስር አድርገን የተቀመጥንበት ሁኔታ ነው ያለው።